ወርቅ ሁኑ። የሰው ልጅ በቀላሉ የሚያገኘውን በመናቅ ይታወቃል። የዚህ ሁነኛ ሚስጥሩ ደግሞ በቀላሉ የሚሰለች ፍጡር በመሆኑ ነው። ወርቅን ለማግኘት ሰዎች የማይሆኑት ነገር የለም። ባስ ሲልም ሕይወታቸውን እስከ መገበር የደረሱትን መሬት ይቁጠራቸው። የዚህ ሁሉ ሚስጥር ምን እንደሆነ ታውቃላችሁ? ወርቅን እንደ ማንኛውም ነገር በቀላሉ ስለማታገኙት ዋጋው በሰዎች ዘንድ እጅጉን የጨመረ ይሆናል። ጓደኛችሁ ጋር እንዲሁም ዘመዳችሁ ቤት ቶሎ ቶሎ አትሂዱ። እንዲሁም ሰዎች እናንተን ስለፈለጓችሁ ብቻ እንዲያገኟችሁ አትፍቀዱላቸው። ህልማችሁን በማሳደድ ተጠመዱ። ነገር ግን ይህ ሳይሆን ሲቀርና ሰዎች እናንተን ደስ ባላቸው ሰዓትና ጊዜ የሚያገኟችሁ ከሆነ ግን ወዲያውኑ ወደ ጭንቅላታቸው የሚመጣው ርካሽና መሄጃ ያጣችሁ እንደሆናችሁ ነው። አንድ ነገር ልብ በሉ። የትኛውም ሰው የሚወዳችሁና የሚፈልጋችሁ ከእናንተ የሆነ ጥቅም ፈልጎ መሆኑን በጭራሽ አትርሱ። ባላችሁ ማንነት ሊወዳችሁ የሚችለው ብቸኛ ፍጡር እናታችሁ ብቻ ናት። ጓደኞቻችሁ ስለምትጋብዟቸው አሊያም ስለምታስቋቸው ወይንም አማራጭ ስለሌላቸው አጠገባቸው እንድትሆኑ ይፈልጋሉ። ስለዚህ ልታሰምሩበት የሚገባው አንኳር ነጥብ እኛ የሰው ልጆች ልክ እንደ ማግኔት እንደሆንን ነው። ሁሉም ሰው የራሱ የሆነ ድንቅ የመሳብ ችሎታ አለው። አንዳንዶቻችን ጨዋታችን አይጠገብም፣ ሌሎቻችን ደግሞ ዝምተኝነታችን። ይህ ባህሪያችን በዙሪያችን ያሉትን ሰዎች ስቦ ወደኛ ያመጣቸዋል። ነገር ግን ይህ ኃይላችን ሊቆይ የሚችለው ለጥቂት ጊዜ ብቻ ነው፣ ምክንያቱም ቶሎ ይሰለቻል። ታዲያ በሰዎች ልብ ውስጥ እንደነገስን እስከ መጨረሻው እንዴት እንቆይ? መልሱ ቀላል ነው። እንደ ወርቅ በመሆን እኛን ለማግኘት ብቻ ዋጋ ለከፈሉት እንገኝ። ምክንያቱም እኛ ውዶች ነን። በገንዘብ የማይተመን የተለያዩ የተፈጥሮ ጸጋዎች አሉን። ታዲያ ይህንን ጸጋችንን እንዴት እንደምንጠቀመው ካላወቅን በሰዎች ላይ ምንም አይነት ስልጣን አይኖረንም። ተፈላጊ እንጂ ፈላጊ አትሆኑ። ያን ጊዜ ሰዎችን ልክ እንደ መኪና መሪ ወደ ፈለጋችሁበት አቅጣጫ መዘወር ትችላላችሁ። ምክንያቱም እናንተ ለነሱ የደስታ ምንጭ ስለሆናችሁ፣ እናንተን በብዙ ድካምና ፍለጋ ስላገኟችሁ ምንም አይነት ዋጋን ይከፍላሉ። እዚህ ጋር ግን ልብ ማለት የሚገባን ነገር ሙሉ ለሙሉ ከሰዎች መራቅ አለብን ሳይሆን ቦግ ድርግም እያላችሁ ለሰዎች ታዩ ማለት እንጂ ሙሉ ለሙሉ ከሰዎች ራቁ ወይንም ሰዎችን አታገኟቸው ማለት አይደለም። እናንተም እኮ ሰዎችን ለማግኘት ትፈልጋላችሁ። ነገር ግን ሄዳችሁ ማግኘታችሁ ምንም ክፋት የለውም። ነገር ግን አትመላለሱ፣ እግር አታብዙ። በተፈጥሮ የተቸራችሁን ኃይል ታጣላችሁ። ውድ ዋጋ እንዳላችሁ ተገንዘቡ። አንድ ሰው ስምና ዝና ስልጣን ስላለው ብቻ ከናንተ የተሻለ ሰው ነው ማለት አይደለም። ተፈጥሮ አታዳላም፣ ለሁሉም የተለያየ ችሎታ ለግሳለች። አውጥቶ መጠቀሙ ላይ ግን አብዛኞቻችን ችግር ሊኖርብን ይችላል። ስለዚህ ወርቅ ሁኑ። ውድ የቻናሌ ተከታታዮች ጊዜ ሰጥታችሁ ስለተከታተላችሁን ከልብ በማመስገን የዛሬው ቪዲዮ በዚህ ቋጭ። በቪዲዮ ላይ ያላችሁን ማንኛውንም ሐሳብ አስተያየቶች በኮመንት አጋሩ። ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።